ቢኒሞስ መብትክ ነው፣ ህይወቱ ያንተ ነው። የፈለከውን እንደዚህ ፈልገው ማለት ትችላለህ። አዎ። እና አገር ውስጥ ለጊዜው አገር ውስጥ ቢኒሞስ መብትክ ነው፣ ህይወቱ ያንተ ነው። የፈለከውን እንደዚህ ፈልገው ማለት ትችላለህ። አዎ። እና አገር ውስጥ ለጊዜው አገር ውስጥ ያሉትን ብዙም ፕሮግራም አይደለም እና ውጪ ያሉትን ከውጪ ነው የምፈልገው። እኔ መሄድ ስለሆነ ፕሮግራም አሁን ወደ ውጪ ልሄድ ስለሆነ ሀሳቤ ከውጭ ነው። ከዱባይ ይጀምራል። ዱባይ ከሆነ ከ20 እስከ 25 ድረስ በጣም ቆንጆ መሆን አለባት። ዱባይ ከሆነች ወይ እንደዚህ የአረብ ሀገር ያሉ ከሆኑ ቆንጆ መሆን በጣም አለባቸው። እስከ 25 ዱባይ ከሆነ ከ20 እድሜዋ ከ20 እስከ 25 ግን ቆንጆ ከ20 እስከ 25 ሃይማኖት ኦርቶዶክስ ሆነች። ከዛ አሜሪካ እንሄዳለን። አሁን ዱባይ ከሆነ ከእድሜዋ ለምን ሁሉም አረብ ሀገራት ችግር የለውም እና ሰዎች እሱ ማለት ነው አሁን እያለ ያለው ወደ አሜሪካን እንዲሄድ ነው እና አረብ ሀገር ያሉት ደግሞ በጣም ቆንጆ በጣም ሲበዛ ቆንጆ እንዲሆኑ መሆን አለባቸው ግዴታ ነው እና ማን አግባኝ የሚለው እሱን ማለት ዘግ ነው ማለት እንደኔ ማንም አይደለም አሜሪካን ከ30 እስከ 35 ድረስ ካሁን አገባለሁ አለ። ቆንጆም ባይሆኑ ችግር የለውም ብቻ ልጅ አይኖራቸው እንጂ ብሏል። ልጅ ካላቸው አለ ልጅ ይጋፋኛል ይጋራኛል አለ ማለት እና እሱ በቃ ኢትዮጵያ ውስጥ ነው የሚኖረው። ዝም ብሎ እንደዚህ ካና ሀቢባ ጋር ላይቭ ላይ ቁጭ ብሎ ነው የሚውለው እና አንድ ስራ ሳይኖረው እሱ ማን ነው? ባለስልጣን ነው ወይስ ምንድን ነው? ያቺ ሴትም እኮ ከሱ መስፈርት የወንድነት መስፈርት የሚያሟላ ነው ብላ ትጠይቋለች። በዛን ሰዓት ይሄ ልጅ ምንም ነገር ገና ሊሄድ ነው እያለ ነው፣ ገና ሊለወጥ ነው፣ ስራ አልሰራም እና ደግሞ ስራ ያላት ስራ ሰርታ የምትገባ ምናምን የሚፈልገው እንጂ አልፈልግም ሌላ አለ። እንግዲህ አሁን በዚህ በ30 ዓመት ምናምን አሁን አሜሪካን ስራ የሌላትን ብትሆን እሷ እየሰራች እሱን ልታስተዳድር ነው ወይስ ቁጭ ብላ ልጅ ልትወልድ ነው? ቤተሰብ ልትመራ ነው? አረበስ ያለችው ምን በወጣት እሱን ወስዳ ከ20-25 እሱን በቃ እድሜ እንትን እያለ ያለው እሱ ነው እና እኔ ራሱ አስጠላኝ። ጥሩ ሰው ይመስለኝ ነበር በፊት አይደል ምናምን እንትን ይላል ከ20 ባጋን የማውቀውን እና እኔ በጣም ጥሩ ልጅ ጨዋ ይመስላል። እናንተ ጨዋ የሚመስለው ሰው ለካስ ኧረ በስመ አብ ለካስ እንደዚህ ሰውን አታውቁትም። እና በጣም ቆንጆ መሆን አለባቸው አረብ ሀገር ያሉትን ለማግባት እያለ ነው እንግዲህ። እንዲያትነኩት በእንጨት ራሱ እንዲያትነኩት ይቅርባችሁ። ለሰው ልጅ ሰውነቱ ነው ለሰው ልጅ ሰውነቱ እና መልኩ ብቻ ሳይሆን ጸባውን በቃ ብዙ የሚወደድ የሰው ልጅ የሚወደድ ነገር አለው እና እኔ ግርም ይለኛል ሴቶቹም ራሱ ማለት ከውጭ በቃ ከአረብ ሀገር ውጭ ከአውሮፓ ውጭ ሀገር ነው ሴቶቹም ወንዶቹም። እሱ ብቻ አይደለም በነገራችን ላይ እሱ ብቻ አይደለም ሁሉም ናቸው እና እኔ ግርም ይለኛል ሰው እንዴት ያክል ሀገሩን ከእንትን ይላል። ከኢትዮጵያ ጭራሽ አይፈልጉም እንዳለ ሀቢባ ጋር አሁን ቅርብ ጊዜ ነው የጀመረችው ጋብቻ። እኔ እሰማለሁ ታዘባለሁ እኔ ታችሁኝ በቃ ከአሜሪካን ከሌላ ከውጭ ሴቶችን ገብተው ወንዶችን ገብተው ከውጭ በስ እና በግድ እንደፈለግነው ቢሆንማ የት በደረስ እንደፈለግነው አይሆንም፣ አይገኝም። በለፋ በሰራ ነው። አሜሪካን የትም ቦታ ሄዱ ሳትለፉ ላባችሁን ጠብ ሳታረጉ የምታገኙት ነገር የለም። ሳትለፉ ምንም ነገር ቢሆን የሚገኝ ነገር የለም። ደስታ ራሱ አይገኝም ሳትለፉ ማለት ነው። እና በራሳቸው ጥራችሁ ግራችሁ እንትን ገንዘብ ቢሆን ማገኘት ነው። ፍቅርም ቢሆን እንደዛው
እግዚአብሔር ሲሰጥ ነው እንጂ እናንተ አማርጣችሁ መራጭ ይሆናል ተመራጭ ይባላል እና ስትመርጡ ተመራጭ እንዲያስሆኑ ተጠንቀቁ። ይሄ ልላችሁ ነው። በተለይ እህቶች ተጠንቀቁ። እንደዚህ ያለው ወንዶች ናቸው ደህና ሰው መስለው ማለት ነው። አሁን የስንቱን እንትን ብሏል በውስጥ ግን እየወጡ በቃ እያማረጡ ነው እንደዚህ ብዙዎች ወንዶች እድሜያቸውን እንትን የሚሉት ማለት ነው። እና ተጠንቀቁ እንደዚህ አይነት ወንዶች። እንዲህ ቆንጆ ነኝ ቆንጆ ሴት እንዲህ ነው እንደዚህ የሚሉ ወንዶች ጋር ብዙም ጊዜያችሁን አታጥፉ። ስንት አለ ጠባይ ያሸጋር፣ ስንት አለ መልኩን ቆንጆ ሆኖ ስንት መልካም ሴት አለ መልካም ወንድ አለ። እና አማራ አላማረ ሳይሆን ነገርየው መጠንቀቅ አለባችሁ ለማለት ነው። እኔ ግርም ይሉኛል እና ሴቶቹም እንደዛው ናቸው። ያው ሴቶቹ እንደ አማራ አላማራ አይሉም ብዙ ጊዜ ነው ታዝቤያቸዋለሁ። ብቻ እነሱ ውጭ ሌላ ሀገር ይሁን እንጂ እንደዚህ ሲሉ አልሰማሁም። እና ወንዶቹ እንደዚህ ናቸው። አሁን ይሄ ውበት አይተው የመጣ ነገር ጧት ደግሞ የአንዷን ካንቺ የሚበልጥ ውበት ሌላ ሲያይ ሩጦ እንደሚሄድ እንዳትጠራጠሩ። እንደዚህ ውበት የሚያደንቁ እናንተ ወንዶችን ተጠንቀቁ ልላችሁ ነው ወንዶችዬ። እና በሌላ ቪዲዮ ደግሞ እንደዚህ ቲክቶክ ላይ በምታዘበው ቪዲዮ ሰርቼ ደግሞ አዘጋጅቼ ይዤ እመጣለሁ። ሰብስክራይብ አድርጉ ዩቲዩብ ቻናሌ። ቻው ቻው፣ በቃ እንገናኝ።